ሰላም ዛሬ ደግሞ እንግዲህ ድንች ሳንዱሽ ልሰራላችሁ ነው። በነገራችን ላይ ዘንድሮ በቃ ድንች የምትጠሉ ሰዎች ራሱ ድንች እንድትወዱ ነው ማረጋችሁ። ምክንያቱም ድንችን በተለያየ መልክ እየሰራሁላችሁ ነው ማለት ነው። በአሁኑ ደግሞ ድንች ምን ላድርገው በቃ እንዴት ላድርገው ብዬ ሳስብ ለምን ሳንዱች አላደርገውም አልኩኝ ማለት ነው። ምክንያቱም በቃ ሰላጣ ሰርቻለሁ በእርጥብ መልኩ ሰርቻለሁኝ እና ሌላም እንግዲህ ይቀጥላል በተለያየ መልኩ እየሰራሁት ነው። ዛሬ ደግሞ እንደዚህ ሳንዱች አድርጋችሁ ማለት ነው እንዴት እንደሚጣፍጥ ልነግራችሁ አልችልም። በነገራችን ላይ የጨመርኩት ቆንጆ በርበሬ፣ ጨውና በርበሬ እንዲሁም ደግሞ እኔ ነጭ ሽንኩርት ፓውደር በጣም ነው የምወደው እሱን የጨመርኩበት። ከዛ ዘይት ነው የጨመርኩበት የወይራ ዘይት ማለት ነው። እና እንዴት እንደሚጣፍጥ ማለት ነው። እና ቅመሱት፣ ስሩት እላችኋለሁ። እንግዲህ ጾም ቀን እንግዲህ የምትበሉት ነገር ግራ ይገባል በተለይ ሰው ቤት ስትሆኑ። ስለዚህ እንደዚህ አይነት ነገሮችን እየሰራችሁ መብላት ትችላላችሁ። ወዳችኋለሁ። ባይ